ሰው በጫንቃው ተሸከመውን ነው የምትሰድበው። እንደሚዝናና ሰው አይደለም። እነ ኮተት እንደዚህ እያሉ ነው። እናዳምጣቸው። ምን አይነት የሚያስጠላ ነገር ነው እየሰማን ያለ ነው። ታስታውሳላችሁ ይህን ልጅ የልብ ህመም የነበረበት አዶናይ ከኢትዮ ኢስታንቡል ሆስፒታል ጋር በመሆን እንዲታከም እንዳደረገው። ነገር ግን አሁን የሚሰማው ምን አይነት የሚያስጠላ ነገር ነው እየሰማን ያለ ነው። ታስታውሳላችሁ ይህን ልጅ የልብ ህመም የነበረበት አዶናይ ከኢትዮ ኢስታንቡል ሆስፒታል ጋር በመሆን እንዲታከም እንዳደረገው። ነገር ግን አሁን የሚሰማው ነገር አሳዛኝ ነው። የልጁ አባት ልጁ እንዲድን ሳይሆን በልጁ ገንዘብ እየለመነ ነው መኖር የሚፈልግ። የምራችሁን ነው? ምን አይነት ጊዜ ላይ ደረስን? ትዝ ካላችሁ አዶናይ ለማሳከም ቃል ገብቶለት ነበር እና እንግዲህ ገንዘብ ለመሰብሰብ እንዴት በልጃችሁ ስማ እየተባለ ነው። በልጁ የመነገር ሱስ ያለበት ሰው ነው። ልጁ በሚገባ አሁንም እየታመመ ያለው በአባቱ ችግር። ይህንን የተናገረው ልጁን በመሱድ አማካኝነት አዶናይ ጋር እንዲገናኝ ያደረገው ቢኒያም የተባለ ሰው ነው። አባቱ ልጁን መንከባከብ ሲገባው ትኩረቱ ገንዘብና ሌላ ነገር ስለሆነ ያን ሳያደርግ ቀርቶ ድጋሚ ልጁ በተጓዳኝ በሽታ ከታመመ በኋላ ወደ ሚዲያ እየወጣ የሕክምና መጓደል በማስመሰል የኢትዮ ኢስታንቡል ሆስፒታል ችግር ለማስመሰል እየሞከረ ነው ይላል። ህመሙን የልብ ሕክምናው ላይ እንደሆነ ለማስመሰል የሚካሄድበት ርቀት እጅግ በጣም ሰዎች እርዳታ ፈልገው መጥተው ካገኙ በኋላ እንዲህ አይነት ችግሮች እየተበራከቱ ነው። ምንድነው እየተፈጠረ ያለው ትላላችሁ? ሐሳባችሁን ኮሜንት ላይ አስቀምጡልኝ። በብላያተን በጣም ነው የሚያሳፍረው። እንግዲህ ልጁ ሊታመም በቃ በጣም ከባድ ህመም ውስጥ ነበር። እንግዲህ እንደምታውቁት መታከም ነበረበት። አዶናይ ነው እንግዲህ አሳከሞት ምናምን ነገር ግን በሐኪም ቤቱ ለማሳበም ማለት ነው። እኔ ምን አይነት ጊዜ ላይ ደረስን? በልጅ መነገድ ግን አይከብድም ግን ምን አይነት አስተሳሰብ ነው ይሄ? ምን አይነት ኋላ ቀረሽነት ነው? ቆይ ሰርታችሁ ለፍታችሁ ጥራችሁ ማንም ሰው እንደሚሰራው ማንም ሰው ሰርቶ እንደሚበላው ለምን እንደዛ ለመለወጥ አትሞክሩም? ግን ምን አይነት ዘመን ላይ ደረስን? ግን በጣም ነው የምታሳፍሩት የምር። ይሄ ከትልቅ ሰው አባት ከሆነ ሰው ማይጠበቅ ነገር ነው። ሰው በጫንቃው ተሸከመውን ነው የምትሰድበው። እንደሚዝናና ሰው አይደለም። ሱስ ለብሶ ከረባት አድርጎ የሚዝናና አይደለም። እያነከሰ በአንድ እግሩ እያነከሰ ሰው ግንባር የሰው ፊት እየገረፈው ለህዝብ ብሎ ነው። ቁጭ በእንኳን ምግብ ሲበላ አላየነውም። እኛን ነው የሚረዳው። መጸዳዳት የማይችሉ አሉ፣ ቁርቶ መጉረስ የማይችሉ አሉ። እነሱን ሁሉ ገላጡ ምግብ አጉርሶ ተንከባክቦ ነው የያዘን። ገብርኤልን እየሰደበ ነው እንዴ ዘጋበኛ። ሁላችሁም ታዘቡ፣ ነገ በኔ ነው። ሁላችሁም ታዘቡ። ይሄ ሰው ምን አጠፋ? የታረዘ በሰበሰበ ነው ይሰደባል? መሰደብ አለበት እንዴ? እሱ የት ሀገር ነው የተፈጠረው? ጠይቁት እስኪ። እሱ መጥቶ ይጎብኝ ይምጣ። ውሸት እንደሆነ ይምጣልኝ። መጥቶ ማረጋገጥ ይቻላል እኮ ወሬ ከማውራት እንግዲህ ሂዶ ማረጋገጥ ጥሩ ነው ብዬ አስባለሁ። በጣም ስለ ዶክተር ቢኒያም እንግዲህ ስለ መቄዶንያው ባለቤት በጣም ብዙ ነገር እንግዲህ እየተወራ ይገኛል። በጣም ነው የሚያሳፈረው፣ በጣም ነው ልብ የሚነካውና እኚህ እናታችን ደግሞ የተናገሩት ንግግር በጣም አንጀት የሚበላ ነገር ነው። ያው ሲበላ ማይተ ነው አናቅም እያሉ ነውና ያው አንዳንድ ነገር ሁሉም ነገር የተገኘው ነገር በሙሉ አይወራም። ያው ሁሉም ሰው ቢጠየቅ ጥሩ ነው። ሰው መጭበርበር የለበትም፣ ህዝቡ መጭበርበር የለበትም ምናምን። ግን እየተወራባቸው ያለውም ነገር በጣም ነው የሚደብረው። ያው በአካል ሂዶ ደርሶ መናገርም መፍረድም ይሻላል ብዬ አስባለሁ እንደኔ። እነ ኮተት እንደዚህ እያሉ ነው። እናዳምጣቸው። እንግዲህ አንተም ብዬ ነው አንተን ስለማቅ ነው የሰጠሁት ብሩን ይለዋል። ለምን ታቀኛለህ? እወቁኝ አልከን እኮ ኢትዮጵያ ውስጥ ያለው ባለ ሀብት ነኝ። ወደ ጨረቃ መንኮራኩር ለመላክ ዝግጅት ላይ ነን። የግል ጄት ለመግዛት እየተዘጋጀው ነኝ። እወቁኝ። ፊንቴክ ኢንቨስትመንት አዳባ ብራንች የኔ ነው። እወቁኝ አልከን። አወቅን። አታቀንም። ለምን አወቀኝ ልትለኝ አትችልም።
ለሁላችሁም ነው የሚሆነው። ደጋግሜ እንደምለው ከሁሉም መንሱር ይሻላል። ቢያንስ የተፈጠረውን ችግር ወደ አደባባይ ወጥቶ ለመናገር እየሞከረ ነው ያለ። ሌሎቹ ግን በየጉሮሯቸው ተደብቀው የት እንደምትገባ እናያለን ነው የምለው። በፍትህ አግባብ በህግ አግባብ ነገሮች ሁሉ እየሄዱ ነው ያሉት። እስከ መጨረሻው ይኬድባቸዋል። ፍትህ ትክክለኛ ፍርድ እስካልሰጠኝ ድረስ እፈራላችኋለሁ። ምክንያቱም እነዚህ የተበሉ ሰዎች ህመማቸውን ልትረዱላቸው ይገባል። ከልጆቻቸው ጉሮሮ ላይ ነው ነጥቀው ለእናንተ የሰጡት። ይህንን ብር ከልጆቻቸው ጉሮሮ ላይ ነጥቀው አንተ ልጅህን የምታሳድግበት ሀገር የጋራ ሀገር ነች ልንላችልም። ስለዚህ ፍትህ እስካለ በፍትህ ይኬዳል። ያለበለዚያ ግን እፈራላችኋለሁ። እውነቴን ነው የምላችሁ፣ እፈራላችኋለሁ። ትላንትና መንሱር ጀማል እንዴት እንዳመለጠ ሁላችንም የምናውቀው ነው። እዛ አካባቢ የህግ አካላት ባይኖሩ ኖሮ የአንድ የተናደደ ቪክቲም ሊሰጥህ ይችላል ነው የምልህ። ከ1300 ምናምን ቪክቲሞች መካከል ብዙዎቹ ተስፋ የቆረጡና የተናደዱ ናቸው። በጣም ልክ ነው። ውጡና ወደ አደባባይ የምትሉትን በሉ። እኛ እስከምንሄድበት እንሄዳለን። እንዲህ ስትገኙ ማወቀኛ አለህ ልትለኝ አትችልም። ቢኮዝ እችንም ነገር እናንተ ናችሁ ያላችኋት። መኪኖቻችን ገብቷል። አዲስ አበባ ከስተመር እየጠበቀ ነው። እንግዲህ የእውነት በእውነት እያየናቸው ነው። እየተጫኑ ነው መኪኖቹ። ፊንቴክ ኢንቨስትመንት አምባሳደሮች ወደ ጅቡቲ እየሄድን ያለ ነው። እንግዲህ እነዚህ ናቸው። ስለነሱ ደግሞ ያው ስለ ፊንቴክ ኢትዮጵያ ብዙ ሰዎች እንግዲህ ሲናገሩ ሰምታችሁ ታውቃላችሁ። ብዙ ሰዎች ተበላም ብለው በጣም ቅሬታ ሲያቀርቡ ነበርና ስለነሱ ደግሞ ጠንከር ያለ ደግሞ ማብራሪያ እየሰጠ ሰውና እውነታዊና ታማኝ ምንጭ ደግሞ አለ። እስቲ እሱንም ደግሞ አይተን እንምጣ። እነ አርቲስት ሰራዊት ፍቅሬ እንዴት ነበር በቁጥጥር ስር የዋሉት? መቼም ዛሬ ሰበር ዜናውን ከነገርኳችሁ በኋላ የነ ሰራዊት ፍቅሬ መታሰርን ብዙዎች ዜናውን ከኛ ወስደው ምንጭ እንኳን ሳይጠቅሱ እያሰራጩት ነው። ጥሩ ነው፣ ግን ምንጭ ቢጠቀስ ጥሩ ነው። ሌላ ጊዜ እንዴት እንደተያዙ ስላያያዛቸው ሁኔታ ደግሞ አሁን መረጃዎች ደርሰውኛል። መረጃዎችን እነግራችኋለሁ። አዳዲስ መረጃዎችም ስለ ቤተሰብ ሁኔታም እነግራችኋለሁ። እስከ መጨረሻው ተካተሉት። የፊንቴክ ኢንቨስትመንት ሰለባዎች ትናንት ማክሰኞ በፍትህ ሚኒስቴር ባደረጉት ሰልፍ ዛሬ ውጤት ሰምተዋል። ሰልፈኞቹ ህግና መንግስት ባለበት ሀገር ገንዘባችንን ተበላን፣ በ950 ሺህ ብር የቅድሚያ ክፍያ መኪና ሰጣችኋል ያለ ተቋም የውሃ ሽታ ሆነብን፣ መንግስት እያለ በጣራ ፀሐይ ተዘረፍን በማለት በተለያዩ መንግስታዊ ቢሮዎች ድምጻቸውን ሲያሰሙ ነበረ። ይህንንም በሀበሻ ዜና ዘግበናል። የእነዚህ ተጎጂዎች ጩኸት ሰምቶ አቃቤ ሕግ የድርጅቱ አምባሳደር የሆኑና ከድርጅቱ ጋር ግንኙነት አላቸው የተባሉትን አርቲስቶችና ታዋቂ ሰዎችን የፌዴራል ፖሊስ በቁጥጥር ስር አውሎ ቃላቸው እንዲቀበል አቅጣጫ ሰጠ። ፖሊስም ከአቃቤ ሕግ በተሰጠው አቅጣጫ መሰረት ቲክታከሩ መንሱር ጀማልና አብርሃም ግዛውን ወደ ተቋሙ የምርመራ ቢሮ ማለትም ሜክሲኮ አካባቢ ወደሚገኘው ቢሮ እንዲመጡ ጥሪ አስተላለፈ። በፖሊስ ጥሪ መሰረት አብርሃም ግዛውና ቲክታከሩ መንሱር ጀማል ዛሬ ረቡዕ ከሰዓት በኋላ ወደ ፌዴራል ቢሮ አመሩ። በመቀጠልም አርቲስት ይገረም ደጀኔ ወይም አስቴርና ወንድም ካሊድ የተባለ የግብረሰናይ ድርጅት አለኝ የሚል ግለሰብ እንደዚሁም የኢቢኤስ ጋዜጠኛ የሆነው ዳንኤል ተገኝና አርቲስት ሰራዊት ፍቅሬም ተከተሉ። ፖሊስ የምርመራ ስራውን በእነሱ ላይ እንደጀመረና እዚሁ እንደሚያድሩ የዕለቱ የስራ ሰዓት ሲያልቅ ለቤተሰቦቻቸው አሳውቋል። የዛሀበሻ ምንጮች እንደገለጹት የጠርጣሪዎቹ ጠበቃ ደንበኞቿ የሆኑት ታሳሪዎች ተይዘዋል ወደተባሉበት ፌዴራል ፖሊስ አመራችም። ነገር ግን ፖሊስ ጠበቃዋን መግባት አይቻልም ሲል እንደመለሳት ቤተሰብ ለዛሀበሻ ገልጿል። በዚህ መሰረት ቤተሰብ ለስድስቱም ታሳሪዎች ቀለብና ልብስ አቀብሏቸው መመለሱን ሰምተናል። ተጨማሪ መረጃዎችን ይዘን እንመለሳለን።
እንግዲህ እንደሰማችሁት ነው። በጣም ብዙ ሰዎችን በማጭበርበር በሚል ወንጀል እንግዲህ በፊንቴክስም ብዙ መኪና ሲገባ ነበር በ950 ሺህ ብር። በጣም ብዙ ሰዎች እንግዲህ ከዚህ በፊት ባቀረብኩላችሁ ቪዲዮ ላይ ተበልተናል፣ ተጭበርብረናል በሚል ጉዳይ እንግዲህ ሲጠየቁ ነበርና ይሄ ነገር በጣም ነው የሚያሳፍረው። ያው ፖሊስ እንግዲህ ቁጥጥርና ምርመራ ላይ ያደርግ እንግዲህ እነሱን በቁጥጥር ስር አውሏቸዋል። እንግዲህ ትላንትና ነው እስር ቤት የገቡት። እንግዲህ ዛሬ ሐሙስ ነው እና ይሄ ነገር እንግዲህ ተጣርቶ ያው ለህዝብ ገቢ መደረግ ያለበት ነገር ገቢ መሆን አለበት ብዬ አስባለሁና ይሄ ነገር በጣም ነው የሚደብረው። የህዝብ ድምጽ፣ የህዝብ እንባ፣ የህዝብ ጩኸት የሚያስተኛችሁም አይመስለኝም። ያረጋችሁት ነገር ጥሩ አይደለም፣ ይስተካከል ብዬ አስባለሁ። ያው ውጤቱን ጠብቀን ለእናንተም የምናቀርብላችሁ አዳዲስ ነገር ካለ የምንመጣ ይሆናል። እውነት ለመናገር ይሄ ልጅ እኮ ትልቅ ጸጉር ቆራጭ ነው። እኔ በማየው ቪዲዮ ላይ በማየው ዲያስፖራ በመጣ ቁጥር መጣ በተባለ ቁጥር እንደዚህ መንከራተት ያለበት ልጅ አይደለም። እኔ ምን ሆኖ የሚመክረው ሰው እንዳጣ አላውቅም። በጣም በትልቅ ሌቭል መስራት ያለበት ኢቭን ኢትዮጵያ ሲመጡ እሱ ጋር ሪኮመንድ ተደርጎ ራሳቸው መሄድ ያለባቸው ሰው ነው፣ ራሱን ቢያከብር ማለት ነውና እኔ በዚህ ልክ የሆነ ሰው መጣ የሆነ 2 ሚሊዮን 3 ሚሊዮን ፎሎወር አለው 5 ሚሊዮን ሲባል እየሮጠ በዚህ ልክ መቀለጃ መሆን እንዴት እንደሚፈልግ አላውቅም። እና ራስህን ብታከብር ማለት ነው ብራዘር፣ በጣም ብዙ ሰው አንተ ጋር ይመጣል። ኢቭን አገር ውስጥ ያሉ ሴሌብሪቲዎች በጣም ትልልቅ ኖት ቲክቶከር አገር ውስጥ ያሉ በጣም ትልልቅ ቦታ ላይ ያሉ ሰዎች አንተ ጋር መጥተው መሰራት ይችላሉ። እና በዚህ ልክ ራስህን ማዋረድ ኢንተርናሽናል መሆን እንደፈለግ ይገባኛል፣ ግን እንዲህ የሄዱ መንከራተት እንዲህ ራስን ዝቅ ማድረግ ለሙያህም ደስ አይልምና አጠገባ ያላችሁ ሰዎች ምከሩት፣ ሙያውን ያክብር፣ ራሱን ያክብር ፕሊስ። ምን ሆኖ ነው? እስማ በጣም ነው የሚደብረው። አሁንም እንደገና እንትን መሆኑ በጣም ነው የሚደብረውና ምከሩት፣ የምታውቁት ሰዎች ምከሩት። በጣም ነው የሚያሳፍረው። እንግዲህ ይህን ልጅ እንደምታውቁት ከዚህ በፊት አሾው ስፒድን በመጣ ጊዜ ምን ያህል እንደተዋረደ ህፃን ትልቁ ሳይቀር ነው እንግዲህ ሙድ ሲይዝበት የነበረውና ለምንድን ነው አንዳንድ ጊዜ ለራሳችሁ ራሱ ክብር የማይኖራችሁ? አንዳንድ ጊዜ ለራሳችን ክብር መስጠት ማንችል ከሆነ በጣም መጥፎ ደረጃ ላይ እየደረስ እንደሆነ ነው እንግዲህ የሚያሳየንና ለራሳችሁ ክብር ይኖራችሁ። የምር ይሄ የሚደብር ነገር ነው፣ የሚያሳፍርም ነገር ነውና አስተካክሉና ዛሬ ለእናንተ ያዘጋጀውላችሁ ቪዲዮች ይህንን ይመስሉ ነበረ። ሁሉ ጊዜ በእንደዚህ አይነት ቪዲዮ ስለምንከሰት ሁላችሁም ሰብስክራይብ፣ ሀሳብ አስተያየታችሁን እየሰጣችሁ የደውል ምልክቱን እየነካችሁ ቤተሰብ እንድትሆኑ ስል በትህትና ጠይቃችኋለሁ። በቀጣይ ቀን እስከምንገናኝ መልካም ቀን ይሁንላችሁ።